በስተመጨረሻ ካሌብ ጉዳይ ራሱ የደረሰበት ይመስለኛል። ምክንያቱም ቤዛ ክፍል ውስጥ ገብቶ ምንድን ነው ያየው የሆነ ነገር እንዳየና የሆነ ነገር እዛ ውስጥ እንዳለ እንዳየ አይተናል። ምንድን ነው ያየው ካል እዛ ብቻው ቁጭ ብሎ ሳለ የሆነ ነገር አስታውሶ ነበር። እሱ ምንድነው ጀረጌጥ እንደነበረ እዛ መካዘን ውስጥ ማለት ነው። አሁን የሆነ ሴትማ አለች እነሱ የምታግዛቸው ብሎ ነበር ማለት ነው። አሁን ያ ጆረጌጥ መጨረሻ ላይ ስታስፈራራን የነበረችው ሴት ናት ማለት ነው ብሎ የሆነ ነገር እያስታወሰ እንደነበረ እና ከዛ ቤዛ ክፍል ውስጥ አይቶ ደግሞ ያ ጆረጌጥ እዛ ውስጥ ያየው ይመስለኛል ማለት ነው። ቤዛም በጣም ፈርታ ፊቷ ላይ በጣም ፍርሃት እየታየ ለምንድነው እንደዚህ አፍጥጠህ የምታየኝ ስትለው ነበር ማለት ነው። አሁን ግልጽ የሆነለት ይመስለኛል ለካሌብ ማለት ነው። ምክንያቱም ሁሉንም ነገር እንዳትናገረው ደሊና ለሱ ፈርታ ነው ማለት ነው። እንዴት ብዬ ነው ይሄንን የፍቅር ሰው እናትህን እንደዚህ አደረገችን፣ እንደዚህ ናት እናትህ ነው ለሞት አሳልፋ የሰጠችን ብዬ እንዴት ነው የምናገረው ብላ መናገር ከብዷታል ማለት ነው። ይሁን እንጂ መናገር አለባት ብዬ ነው የማስበው። ምክንያቱም አሁን ላይም ሌላ ተንኮል እያሰቡ ነው ማለት ነው። ሁለቱንም ካልተናገረች አሁንም ወይም ለሷ ወይም ለሱ ያጉቷቸዋል ማለት ነው። ቤዛና ወይዘሮ አልማዝ ደሊና ያላወቀች መስላቸው ይህንን ነገር ማወቅ የለባቸውም። የሆነ ነገር እዚህ ቤት የሆነ አንቺ ወይም ያዝች አረቂ ሴትየዋ መናገር የለባቸውም። አንድ ነገር ብታወጡ ወየውላችሁ ስትላቸው ነበር ማለት ነው። አሁን ደሊና ለብቻዋ እዛ ክፍል ስትገባ ከኋላዋ ተከትላ አንድ ነገር ብትናገሪ ወየውልሽ እገልሻለሁ ስትላት እኔ እኮ መናገር አቅቶኝ አይደለም ዝም ስላልኩ ከፋሽ እንዴ አለቻት ማለት ነው። ምክንያቱም እሷ ዝም ያለች ለካሌብ ብላ እንደሆነች ነው የነገረቻት ማለት ነው። ያወቀቻቸው አልመሰላትም። ምክንያቱም እዛ ውስጥ ራሷ ስታ ስለነበረ አታስታውስም ብላ ነው ያሰበችው ቤዛ ማለት ነው። ስለዚህ እውነቱን መናገር አለባት የምትሉ ኮሜንት ላይ አስቀምጡልኝ ውዶቼ። ምክንያቱም አሁንም ካልተናገረች ወደ ሌላ ችግር ነው የሚገቡት ማለት ነው። ወይዘሮ አዚብ ደግሞ ደሊና ሁሉም ነገር እንድትናገረው ለካሌብ ነው የነገሯት ማለት ነው። ምክንያቱም እሷ እንዳትናገር ቤዛ ሚስጥር ይይዛበታለች ማለት ነው። አሁን ሚስጥሩ ምንድን ነው? ድሮ ሴተኛ አዳሪ እንደነበሩና ባሎት በቢላዋ ወግተው እንደገደሉት ማለት ነው። ይህን ሚስጥር ነው ያዘችው ቤዛ። ይህን አንድ ነገር ለካሌብን ልትነግረው እዛ ሳሎን ላይ ቁጭ ብለው ሳለ ተደብቃ ስትሰማ ነበር ቤዛ ማለት ነው። አሁን የሆነ ነገር ሊነግሩት አስበው ነበር ማለት ነው። ስለዚህ መናገር ሲጀምሩ ቤዛ ደግሞ የሆነ ነገር እንዳይናገሩ መሀል ላይ ገብታ እነሱ ቁጭ ብላ ምንድን ነው የምትዩ ወይዘሮ አዜብ ብላ ነው ልትናገረው ሊናገሩት ያሰቡት አልተናገሩትም ማለት ነው። ከዛ እዛ ቁጭ ብላ ለምንድን ነው አንቺ በአሽሙር መናገርሽ መቼ ነው የምታቆሚ ስትላቸው ነበር ማለት ነው። አሁን እዛ ቁጭ ብለው ሳለ ሶስቱም የሆነ በአይናቸው ሲጠቃቀሱ ነበር ማለት ነው። ቤዛ ለወይዘሮ አዜብ በአይኗ ስትጠቅሳት ያንን ምስጢር ነው ትዝ ያላት ማለት ነው። ምክንያቱም ወይም እናገራለሁ ወይም ደግሞ ከተናገርሽ እናገራለሁ የሚለው ነው ማለት ነው። ከዛ እሷ ደግሞ ወይዘሮ አዜብ ደግሞ ወሬው ወደ ሌላ ቀየሩት ማለት ነው። ምክንያቱም ምንም ማድረግ አይችሉም ምስጢር ስለያዘችባቸው ማለት ነው። አሁን ካሌብ ግራ ገባው። እዚህ ቤት ውስጥ የሆነ ነገር እየተካሄደ ነው። ምንድን ነው ያላችሁ ምስጢር? ለምንድን ነው የሁላችሁም ነገር እኔ ግራ ገብቶኛል ብሎ
በጣም ነው ተናዶ ትታቸው የሄደው ማለት ነው። እሱ ሲሄድ ደግሞ ቤዛ መስፈራራቷ ቀጠለች ለወይዘሮ አዜብ። አንቺ አንድ ነገር እተነፍሳለሁ ካልሽ ወይም ደግሞ አንድ ነገር እናገራለሁ ብቲ የድሮ ሚስጥርሽን እዚህ እዘረግፋለሁ ስትላት ነገረቻት ማለት ነው። ያንን ሚስጥር ደግሞ ድሮ ሴተኛ አዳሪ እንደነበርሽ ባልሽን ደግሞ በቢላዋ ገድለሽ ወቅትሽ እንደገደልሽው ይህንን ነገር ሁሉም ነገር ሚዲያ ላይ አውጥቼ እዘረግፋለሁ ስትላት፣ እሷ ደግሞ ይህንን ምስጢር ከየት አባቷ ነው ያመጣችው? ማንን ነው የነገራት? እኔ ከኔና ከቀበር ነው ውጪ ማንን ኮ ይህንን ምስጢር ሚያውቅ የለም ብላ በዚች ምስጢር ራስዋ መሸነፍ እንደሌለባትና እጅ መስጠት እንደሌለባት ነው የተናገረች የነበረችው ማለት ነው። አሁንም ወይዘሮ አዜብ በዚህ እጃቸው ይሰጣሉ ብዬ አላስብም። ምክንያቱም ልጃቸው ሲጎዳ ልጃቸው ሲከፋው ማየት አይችሉም ማለት ነው። የፈለገ ሚስጥር ቢኖርም ያለፈ ታሪክ ነው ብለው ስራቸው ይቀጥላሉ ብዬ አስባለሁ ማለት ነው። ካልሆነ ግን ይህንን ሚስጥር እንዳትናገርብኝ ብለው ዝም ካሉ ወይም ደግሞ ለቤዛ ከደገፉ ግን በጣም ነው የሚያስጠላው ማለት ነው። ያ ወይዘሮ አልማዝ በሚስጥር ተይዘው ለልጃቸው እየበደሉ ነው። በልጃቸው ላይ በጣም ግፍ እያደረሱ ነው ማለት ነው። አሁንም ደግሞ ወይዘሮ አዜብ በሚስጥር ተይዘው ዝም ካሉ በጣም ነው የሚያስጠላው የሚሆነው ማለት ነው። ግን እኔ ዝም የሚሉ አይመስለኝም። እጅ መስጠት እንደሌለባቸው ደግሞ ራሳቸው ተነግረዋል ማለት ነው። አሁን ሌላ ምንድን ነው? ሌላ ደግሞ ደስታ ብር እንደሚፈልግ እና ያዘዘችው ስለሰራ ብሬን ላክልኝ እስካሁን ስጠብቅሽ ነበር ሲላት፣ የምን አባክ ብር ነው አሁን ብር ትፈልጋለህ? እኔ እዚህ በጭንቀት ተወጥሬ ስትለው ነበር ማለት ነው። ምክንያቱም እሱ ስራውን ተዋጥተዋል። እሷ ራስዋ ገብታ ነው ያመለጡ። እሷ ራሷ ሳለች ነው ያመለጡ ካሌብና ደሊና ማለት ነው። አሁን በዚህ ልታስፈራራኝ አትሞክር፣ እኔ አንድ ብር አልሰጠህም፣ ምንም ብር ከኔ እንዳትጠብቅ ስትለው፣ አሁን እስከ ነገ ድረስ ካላስገባሽልኝ ሁሉንም ነገር አሁንም ሂጄ ለካሌብ እነግረዋለሁ ሲላት፣ በዚህ ልታስፈራራኝ አትሞክር ስትለው ነበር ማለት ነው። አሁን ብሩክ ካላስገባችለት መጥቶ ይናገራል ብላችሁ ታስባላችሁ ወይስ አይናገርም? ኮሜንት ላይ አስቀምጡልኝ ውዶቼ። አሁን ብር ልታስገባለት ተስማምታለች። ወይዘሮ አልማዝ ነገረቻት፣ ለወይዘሮ አልማዝ ነገረቻትና ያቺ ወይዘሮ አዜ ሁሉ ነገር ትናገራለች ስትላች፣ ወይዘሮ አዜ እንኳን ተያት ሚስጥር ስለያዝኩባት ምንም ነገር አትናገርም። አሁን አፉ ማስያዝ ያለብን ለደስታ ነው። ብሩ ሰጥተን ከዚህ እንዲረቅ እናድርገዋለን ስትላት ብር እንደምታስገባለት ነው የተናገረቻት ወይዘሮ አልማዝ ማለት ነው። ምክንያቱም ያንን ምስጢር ከወጣ እናቱ የገዛ እናቱ እንደዚህ አደረገች ሲባል ካሌ ምን እንደሚሰማውና ምን እንደሚሆን ሁላችን እናውቃለን ማለት ነው። ደሊናን ለዚህ ብላናት ሁሉም ነገር የደበቀችው ላለመናገር የወሰነችው ማለት ነው። እኔ ግን ብትናገር ሁሉም ነገር እውነት ብትናገርና ቤዛን ከዛ ቤት ብትወጣ ደስ ይለኛል።